አይዞሽ ተነሽና ተነሽ ተነሽና አይዞሽ እናት አይዞሽ እሱ ማነው ታውቀዋለህ? እኔ አስታወስከኝ? ማነው እሱ? አይዞሽ እናቴ አይዞሽ፣ ደስ ብሎኛል በጣም አይዞሽ። አይዞሽ ችግር የለም። በጣም ሰላም ሰላም ውድ የቻናሌ ተከታታዮች እንደምንቆያችሁ፣ ዛሬም አዳዲስና ወቅታዊ መረጃዎችን ይዤ ወደ እናንተ መጥቻለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ያደረጋችሁ ደግሞ ከታች የምትገኘዋን የደውል ምልክት በመጫን ቤተሰብ መሆን ትችላላችሁ። አዳዲስ ቪዲዮዎች በምለቅበት ጊዜ በፍጥነት ወደ እናንተ እንዲደርስ ማድረግም ትችላላችሁ። አብዛኛው ይህን ቻናል የምትከታተሉ 60% የምትሆኑት ሰብስክራይብ አላደረጋችሁም። ሰብስክራይብ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። ለዛሬ ወደ ያስኩላችሁ መረጃ ሳልፍ መጀመሪያ እስቲ ቪዲዮን ተመልክተ ነው እንመለስ። ጋይስ አሁን እንግዲህ ለየት እና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጽ ትችያለሽ አይንሽ። ኢየሱስ አይዞሽ 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 እናት አይዞሽ አዶናይ ምን እንደምን አላሽን አይዞሽ እናት አይዞሽ እናት ምን እንደምን እግር ነቀቀልክልኝ። አሁን ገና እግር ቀጠልክልኝ። እኔ አይደለም ከወር የሚገባኝ አንተ። እኔ አይደለም ማርያምን፣ እኔ አይደለም እመቤቴን፣ ችግር የለውም እኔ አይደለም እግዚአብሔር ባንተ ላይ እኔ እግር ነኝ። እንዳያችሁት ነው። ቪዲዮ አላለቀም፣ እንመለስበታለን። ግን አዶናይ እየሰራ ያለው ነገር ምን ያህል በቃላት ለመግለጽ የሚከብድ ነገር እንደሆነ ነው የምንረዳው። የዚችን እህታችንን ስቃይ ከዚህ በፊትም ተመልክተናል፣ በተደጋጋሚ ቪዲዮዎች ተመልክተናል። እና ለዚች ልጅ እረፍት መስጠት፣ ይሄ ህይወቷን ከባድ ያደረገባትን የህመም ለማቅለል እየሄደበት ያለው ርቀት በአንድ ግለሰብ እሷ በራሷ አቅም ይህን ነገር ልታስተካክለው የምትችለው ጉዳይ አይደለም። ግን እሱ ያለውን ትንሽዬ እውቅናና ዝና ተጠቅሞ ለዚህ ሴት ያደረገላት ነገር በጣም በጣም ከአእምሮ በላይ የሆነ ነገር ነው። እስቲ እንቀጥ ያው ማርያም ናለች ልሻንስኪነት እክቢናቲ ልጇነች እሷ ደግሞ እግር ነው የቀጠላችሁልኝ። እኔ ቤተክርስቲያን ገብቼ አላውቅም። እግዚአብሔር አይዞሽ አታልቅሺ። እኔ ምንድነው አዶናይ እግዚአብሔር ይስጥህ። አንተ እንደዚህ የተጎዱ ሰዎችን እያወጡ ለህዝብ በመስጠት ከዚህ በፊት እንደምታስታውሱት የጥምቀት በዓል ጊዜ ላይ ታቦተ ሕጉ በሚያልፍበት ጊዜ የሚነጠፍ ምንጣፍ አለ። እሱን ኦክሲጅኗን ያንን ኦክሲጅን ከባድ ነው፣ አይታችሁታል። ከቦታ ቦታ ለማንቀሳቀስ በጣም የሚያስቸግር ነበረ። እሱን ይዛ ነበረ ያንን ምንጣፍ ስትሸከም የነበረው እና በዛ ጊዜ ያንን ቪዲዮ አይተው ብዙ ሰዎች ልባቸው ተነክቷል። እና ይሄ ነገር የብዙዎችን ደጋግ ልቦችን የነካው ከዛ ውስጥ አዶናይ
ይህንን ነገር ትኩረት በመስጠቱ ብዙ አቅም ያላቸው ይህን ነገር መርዳት የሚችሉ ሰዎች በቀላሉ እነሱ ጋር እንዲደርስ አድርጓል። በመጨረሻም እችንም የመሰለች ፖርተብል የኦክሲጅን ማሽን እንድታገኝ ሆኗል። ይህ በጣም አስደሳች ነገር ነው። እስቲ እንቀጥል ቪዲዮ። እግዚአብሔር በረከቱ እኔ አጋጣሚ ናይሮቢ ነበርኩኝ። አዶናይ ፕሮግራም ላይ ቀረበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንዴት ያቅታታል ብዬ ነው ይሄን ይዤልሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀች ነው። ኢንተርኔትም አሁን እየጠበቀች ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ እየቀነሰ አትሊስት ማጥፋት ካልተቻለ በሕክምናው የሚቀንስበትን የሚቻለውን ሁሉ እንረዳሻለን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጂው ቤተክርስቲያን እንድትከሪ አንፈልግም። ለእኛም ጸሎት አድርጊልን። እንግዲህ ሙሉ ቪዲዮን እንደተመለከታችሁት ነው። የትናየት በመጨረሻም የተሻለ የሚባል መሳሪያ ወይም ደግሞ የፖርተብል ኦክሲጅን ዲቫይስ አግኝታለች። በዚህም ህይወቷን ማቅለል ትችላለች። ከዛ በተጨማሪም ግን በጣም ሰርፕራይዝ የሆነው ኢትዮ ስታንቡል ሆስፒታል በዚህ አጋጣሚ በጣም ላመሰግናቸው ፈልጋለሁ። ከመተንፈሻ አካል ጋር ወይም ከሳምባዋ ጋር ያለውን ችግር በዘላቂነት ለመፍታትና የተሻለ ጤንነት ላይ እንድትገኝ ሙሉ ሕክምናዋን እንደሚሰጣትና ከዚህ ጊዜ ጀምሮ ሕክምና ክትትሏን እንደምትጀምር የሆስፒታሉ ዶክተሮች እንደሚያዩዋትና የሳምባዋ ነገር መፍትሄ ሊሰጠው እንደሚችል የሆስፒታሉ ዳይሬክተር ተናግረዋል። ይሄ በጣም አስደሳች ነገር ነው። እኔ በጣም የሚገርመኝ አንዳንድ ሰዎች አዶናይን እንደዚህ አይነት ነገር በጎ ነገር ማድረጉን የሚነቅፉ ሰዎች አሉ። ይሄ ራሱን ፕሮሞት ለማድረግ ነው፣ የራሱን ቪዲዮ ለመስራት ነው፣ እንደዚህ የምትሉ ሰዎች አላችሁና አዶናይ ግለሰብ ነው፣ ተቋም አይደለም። እንደ ግለሰብ ለሆኑ ግለሰቦች ነው እውቅናውን ተጠቅሞ ዝናውን ተጠቅሞ ማድረግ የሚችለው መርዳት የሚችለው። አቅም ያላቸው ሰዎች በየሰፈሩ አሉ። እነዛ አቅም ያላቸው ሰዎች ደግሞ አጠገባቸው ደግሞ የተቸገሩ ሰዎች አሉ። እነዛን የተቸገሩ ሰዎች ማገዝ እንዲችሉ አዶናይ እንደ ሞቲቬሽን ሊጠቀሙበት ይችላሉ። ስለዚህ እንደዚህ አይነት ነገሮች እያንዳንዱ አቅም ያለው ሰው አንድ የተቸገረን ሰው ሲረዳ የተቸገሩ ሰዎች በደንብ እየተረዱ ይመጣሉ ማለት ነው። ወይም ደግሞ ችግራችን እየተቃለለ ይመጣል ማለት ነው። ሁሉ ነገር በአዶናይ የሚቀረፍ ነገር አይደለም እና እንደዚህ የምትሉ ሰዎች እኔ ምናችሁን እንደሚያማችሁ አላቅም፣ ግን አዶናይ እግዚአብሔር ይባርክ። በዚህ አጋጣሚ በጣም እኔም ላመሰግን እፈልጋለሁ። ይህን ነገር አጠናክረ እንድትቀጥልበት ነው እኔም ምኞቴ ማለት ነው። ሌላኛው ደግሞ ለዛሬ ያስኩላችሁ ዝግጅት ምንድን ነው? እንደምታውቁት የልብ ታማሚ የሆነው ህፃኑ ልዑል በኢትዮ ስታንቡል ሆስፒታል ሙሉ ሕክምናው ወጪ ተችሎት ሕክምና ሊደረግለት እንደሆነ ከዚህ በፊት አዶናይ በሰራው ቪዲዮ ተመልክታችኋል። እናም ያ ጊዜ ደርሶ ህፃን ልዑል የልብ ሰርጀሪ ወይም ደግሞ የልብ ቀዶ ጥገና ሕክምናውን በተሳካ ሁኔታ አካሂዷል። እስቲ እሱን ቪዲዮ ተመልክተ ነው እንመለስ። ልዑል፣ ሄሎ ልዑል፣ ደከመህ? እንቅልፍ መጣ? እንቅልፍ መጣ? መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ? እሱ ማን ነው ታውቀዋለህ? እኔ ያስታወስከኝ ማን ነው እሱ? አስታወስከኝ? እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ። በበጣም የተሰራበትን ቦታ አሁን ያለበት ኦፕሬሽን ማለት በዚህ ነው ነው ኦፕሬሽኑ። ከዛ ከዚህ በኩል አንድ ጎማ አለች። ከቀዶ ጥገና በኋላ ደም ከዛ እየቀጠለ የሚመጣ ፈሳሽ አለ። እዛ እሱ የሚወጣበት እንዳይጠራቀም ማለት ነው። እዚህ ጋር የምታቸው ኬብሎቹ ምኖቹ ታቸው ጠቅላላ ደም ስሉት መከላከያ ሌሎች ናቸው። እዛ ጋር የሚያሳየን ከዚህ ውስጥ ነው መረጃ። ስለዚህ ክትትል ይደረግበታል። ከዚህ ጥሩ ነው ብለን ስናስብ ደግሞ ወርታሽ ነው። እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባ ጥሩ ነው የሚባልበት ያለ ነው ማለት ነው። ይሄን ይመስላል ያለው ሁኔታ። አሁን ያው ከትልቅ ኦፕሬሽን ስለወጣ ያው መደንዘዣ መድኃኒቶቹ እነዚህ የሚያስተኙ ምኑ እንዲሁም ደግሞ ህመም እንዳይሰማው ለማድረግ ደግሞ
የሚሰጣቸው የመድኃኒት ማስታገሻዎች አሉ። እነሱ ትንሽ የእንቅልፍ ስሜት ይፈጥራሉ። ያ ነው የምታዩት። ይደክማቸዋል የተወሰነ፣ ግን በኋላ ቀስ ሲል ደግሞ የተሻለ ይመጣል ማለት ናቸው። በተለይ ምግብ ሲጀምሩ ምን ሲሉ ደግሞ ይበልጥ ንቃታቸው ጥሩ ይመጣል ማለት ነው። ይሄ ፕሮሲጀር አክቹዋሊ ቀዶ ሕክምናውን ጀመረ እስክንጨርስ የፈጀብን 3 ሰዓት ነው። ከዛ በፊት 1 ሰዓት የማደንዘዣ ሂደት ነበረ። አጠቃላይ ወደ 4 ሰዓት የሚሆን ኦፕሬሽን ክሩስ ቆይተናል ማለት ነው። ትንሽ ማለት ነው። ውጤቱም ያው ዶክተር ሽኒኮም በጣም በሀገራችን አሉ ከሚባሉት የልብ ሐኪሞች አንዱ ሐኪማችን ነው። ይሄ ሰው ብዙ ሚዲያ ላይ አይታይም እንጂ እጅግ በጣም ብዙ እስካሁን ድረስ ኦልሞስት የ7 ዓመት በላይ ኤክስፔሪየንስ አለው። በኢትዮ ኢስታንቡል እንኳን ከ250 ህጻናቶች በላይ እንደዚህ ትላልቅና ህጻናቶች ፕሮሲጀር ሰርቷል። ከዛ በፊት ደግሞ በጥቁር አንበሳም በሌሎች ሆስፒታሎች የሰራቸው በብዙ በሺዎች የሚቆጠሩ እንዲህ አይነት ባለሙያ በሀገራችን በማግኘታችን ምክንያት ነው ልዑልም እዚህ ሊታከም የቻለው። ስለዚህ ባለሙያዎችን በመንከባከብ እውቀታቸውን በማሳደግ ለእነሱ የተሟላ እቃዎችን በማቅረብ ወደ ከሀገራችን የሚወጡ ህክምናዎችን በሀገራችን ውስጥ የምናደርግ የረዱን ባለሙያዎች ናቸው። በደንብ እንድታመሰግንልኝ ነው። ዶክተር ሽኒኮም ይባላል። አጋጣሚ የአይሲዩ ክሪቲካል ነርስ ደግሞ የእሱ ባለቤት ናት። ሁለቱም ባለሙያዎች ናቸውና ለልጄን እንግዲህ በኋላ እናገኘዋለን። ነገ ደግሞ እግዚአብሔር ፈቅዶ ነገ ከነገ ወዲያ በዋርድ እናገኘው እንችላለን። ነገር ከነገ ወዲያ ይወርዳል ማለት ጥሩ ነው። ዋናው ፈጣሪ ሲባረክ ነው እንደዚህ አይነት ውጤት ማግኘት ይቻላል። በተለይ ደግሞ አንዳንዴ እኔው ሚዲያ ምናምን ነገር ሲሆን አንድ እንጀት ነገሮች የምንፈልገው መንገድ ባይሆን ቢቀር አስቸጋሪ ነው። ፈጣሪ ደግሞ ያውም ደግሞ ሂደቱ ደግሞ ጥሩ ሲሆን ደግሞ ፈጣሪ በረከቱ በደንብ አለበት ማለት ነው። ሰራለህና ታንክ ዩ ሶ ማች አድናይ ሁሉም በጠቅላላ ዚማይሲዩ ላሉት ሁሉም በጣም እናመሰግናለን እና የሁሉም የቅርጅት ውጤት ነው እዚህ ጋር ተተከም ማለት ነውና ምስጋና ይግባው ፈጣሪ። ይመርሰናል። ትንሽ አረፍ ይበል ደግሞ ሲል ደግሞ መጥቶ መጫወት ይቻላል። በተለይ ደግሞ ታች ወርድ ማለት አይሻልም? እንደተመለከታችሁት ነው ህፃን ልዑል የቀዶ ጥገና ሕክምና የልብ ቀዶ ጥገና ሕክምናው በአግባቡ ተደርጎለታል። አሁን የጽኑ ህሙማን ክፍል ውስጥ ነው የሚገኘው። ይሄ በጣም አስደሳች ነገር ነው። ህፃናት በጣም የሚያሳዝኑ ፍጥሮች ናቸው። ገና የመኖሪያ እድሜያቸው ከፊት ለፊት ነው ያለው እና በዚህ ጊዜ ከህመም ጋር በሚሰቃዩበት ጊዜ ፈተናቸው ትንሽ በጣም ከበድ ይላል እና ከእንደገና ደግሞ ህመማቸውንም በአግባቡ አይገልጹም። ይሄ ነገር በጣም የህፃናትን ህመም ከበድ ያደርገዋል እና ኢትዮ ኢስታንቡል ጀነራል ሆስፒታል በዚህ አጋጣሚ በጣም ልናመሰግናችሁ እንፈልጋለን። እንደ ህፃን ልዑል አይነት ብዙ የተቸገሩ ህፃናቶች አሉ። በልብ ህመም የሚሰቃዩ በተለያዩ ህመሞች የሚሰቃዩ ህፃናቶች አሉ፣ መፍትሄ ያላገኙ ከህክምና እጦት የተነሳ። እነዚህም ህፃናቶች በእንደዚህ በእንደ አዶናይ አይነት ልበቀና ሰዎች በሚደረግ እንቅስቃሴ ገንዘብ ማሰባሰብም ሊሆን ይችላል፣ ሰዎችን በማስተባበር እንዲህ አይነት ህክምና እንዲያገኙ መፍትሄ እንዲያገኙ ቢደረግ በቀጣይ ደግሞ በጣም እጅግ ጥሩ ስራ ይሆናል። በጣም እናመሰግናለን። ዶክተሮቹ ራሱ በጣም ሊመሰገኑ ይገባል በዚህ አጋጣሚ ማለት ነው። ከዚህ ጋር በተገናኘ እስቲ የልዑል እናት የልጇ ህክምና ፕሮሰስ በተሳካ ሁኔታ መጠናቀቁን አስመልክቶ እስቲ የተሰማትን ስሜት እስቲ አብረን ተመልክተን እንመለስ። የኔ እናት አይዞሽ እናቴ፣ አይዞሽ፣ ደስ ብሎኛል በጣም አይዞሽ። ችግር የለም በጣም አይዞሽ፣ አይዞሽ፣ ችግር የለውም። እሺ ችግር የለውም። ኧረ እንዴ ምን አይሆንም። ችግር የለውም። አይዞሽ፣ አይዞሽ፣ ችግር የለውም።
የልጄን ህይወት ቀጠልክልኝ። የልጄን ህይወት ቀጠልክልኝ። ከዛሬ ነገ እንዴት ይሆንብኝ የሚለው ሁሌ ሲሰጥ ነበር። ትኬት ደጋለኝ ማለት አሜን። አይዞሽ ደስ ብሎኛል። በጣም ዛሬ ነገር ያስበው ሁሉ ይሙላል። እድሜ ጤና ያስበው በላይ እውነትን ካሰብከው በላይ አመት ኑር ነው። እናንተም ኑሩልኝ። አሜን። ዛሬ በሞት አይዞሽ ችግር የለውም። ምን አባት መሞት ነው እንኖራለን። አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጠው ነበር እኮ እዛ ነግረውኝ ደስ ለኔ አድርገው እያሉ እዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ሳካ በቃ ወደ እኔ እንዲጋባ ብዬ በላው ላይ ወርዶ ተራምጃለሁ። እምቢ አለኝ እግዚአብሔር ያለኝ ለኔ አድርገው ይጫፉ በላው ተራምጃለሁ ግን አልሆነልኝ። አይዞሽ እናትሽ ችግር አልፏል። አሁን መጎብኘት እንችላለን። ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ ጠንከር በይ። አይዞሽ አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። ይወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ። ከጋር ነበረው ጎበዞች ናቸው ደግሞ እዚህ በደንብ አድርገው በጣም እውነት ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለለት እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉን ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። አይዞሽ በጣም ደስ ብሎኛል። ማርያም ችግር አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ሁሉን እህቶችን ወንድሞችን ዘር ይባረክ። አሜን። አይዞሽ ነይ። የት ያለው አባቱ የት አለ? አባቱ እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው። እንደተመለከታችሁት ነው ሰዎች ሲተባበሩ ምን ያህል የሰዎችን ደስታ የሰዎችን ሳቅ መመለስ እንደሚችሉ ነው የሚያሳየው። የእናትየውን ስሜት አይታችሁታል። በጣም እጅግ ልብ የሚነካ ነው። ምናልባት ተስፋም ቆርጠውም ሊሆን ይችላል እና በዚህ ሰዓት እንደ አዶናይ አይነት ሰው ድንገት ከተፍ ብሎ ደስታቸውን ሳቃቸውን መልሶላቸዋል። ይህ በጣም አስደሳች ነገር ነው። በእውነት እንደዚህ አይነት ልብ በጣም የሚያስቀና ልብ ነው። በጣም ብዙዎች ጋር ቢኖር ብሎ የሚያስመኝ አይነት ልብ ነው ያለው አዶናይ እና የህፃን ልዑል መጨረሻ ያማረ ጤንነቱ ተመልሶ እንደ እድሜው ከልጆቹ ከኩዮቹ ጋር ቦርቆ የምናይበት ጊዜ በቅርብ ይመጣል ብዬ አስባለሁ። ለዛሬ የያዝኩላችሁ መረጃዎች እነዚህን ይመስላሉ። እናንተም ብዙ ነገር እንደተማራችሁ እንደታዘባችሁ ተስፋ አደርጋለሁ። እስቲ አዶናይን በምን ቃላት ትገልጻላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ